ገጠር ለመሄድ አስቤያለሁ ወደ እናቴ ከማን ጋር አብረን የከፋኝ ሁሉ በሷለፈ ፍቅሯ ደምቆ ከልቤ ተጻፈ ለኔ ደስታን እየቃኘው የእናቴን ምርቃት ደርሷየው። ከእናቴ ጋር ከተገናኘች ምን ያልገናል? ከእናታችን ጋር እናትሽ ናት? አማቴ ይሄ የድሮ እንትን እናቴ ቀረ። የሆነ ጊዜ ታስታውሽ ከሆነ ብቻዬን እጄ መሲስ ምናምን ነገር ብላ ትንሽ ቀር ብሏት ነበር። የምትወጂው ሰው እናትሽ ሲወደድሽ በጣም ነው ደስ የሚለውና እኔ ብቻ ሳልሆን ቤተሰቦች ራሱ በጣም ነው ደስተኛ የሚሆኑትና አንቺ ከመውደድሽ በላይ ደግሞ እናቴ አንቺን ስለምትወድሽ ለኔ በጣም ትልቅ ደስታ ነው። በብርሃን ብዛት በሻማዋ ጥላ እሷ የቀለጠች ላይኔ ተቀልዳ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ደህና ናችሁ? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። ትናንት እንግዲህ ያው መሲ ያው ከባድ የሆነ ጥያቄ ጠይቃኝ ነበርና ለዛም ምላሽ ሰጥቻታለሁ። እንግዲህ ብዙዎቻችሁን ሐሳብም እያየው ነበረ ምናምን ነገር በጣም ነው የምናመሰግነው የኛ ውድ ቤተሰቦች። ዛሬ ያው በአንድ ጉዳይ ነው የመጣሁት። መሲን ከእናቴ ጋር ለመውሰድ ወይም ደግሞ መሲን ወደ ገጠር አይ ቲንክ ወደ 1 ዓመት በላይ ሆኗል ብዬ አስባለሁ ከመሲ ጋር መሲና እናቴ ከተገናኙ ማለት ነውና ዛሬ መሲን ወደ እናቴ ቤት ልወስዳት ነው። ከዛ በፊት ያው ትናንት መሲ ለጠየቀችው ጥያቄ አንዳንድ ነገር ልበልና እንግዲህ ቤተሰቦች ያው መሲ ትናንትና ያለችው ምንድነው ሽማግሌ ላክ አይ ቲንክ ምን እያሰበች እንደሆነ አልገባኝም፣ ከየት ተነስታ እንደሆነም አልገባኝምና ባለፈው እሺ ብለኸኝ ነበረ ምናምን ነገር አለችኝና ባለፈው ደግሞ እኔ ያው ማለት በዓልም ስለነበረ ስጋ ከበላን በኋላ ያው በተን እንዲያደርግ ምክንያቱም ጾመን ቆይተን ስለነበረ ቅባት ያለው ነገር ስላልተጠቀምነ እና ያው የበዓል ብዙ ሰው እንደውም ይታመማል። እኔ እንደውም አብዝቼ አልተጠቀምኩም እንጂ አንዳንድ ሰው በበዓል ቀን ማለት የጾመውን ያክል ፍን አድርጎ ይበላና ከዛ በኋላ አመመኝ ምናምን ይላልና በታይሙን በሰዓቱን ያልታመምኩም ነበርና ምክንያቱም አብዝቼ ስላልተጠቀምኩ ማለት ነው። እና ምን ላችሁ ፈልጌ ነው ከበላን በኋላ ጠጥተን ነበር አስታውሳለሁ። እና እኔ መጠጥ ያን ያህል አይደል እንዲሁ መጠጥ ራሱ አይመቸኝም፣ ግን እንደዚህ በበዓል ቀን ልጠጣ ወይ ደግሞ ልጠቀም ስል በቃ የሆነ አንድ እንደጠጣው አናቴ ላይ ነው የሚመጣ እና ያው እኔ እንደዚህ አይነት ሰው እንዲሁም ሰዎችን ሳወራ ምንድነው እኔ እኮ መጠጥ ስጠጣ እንደዚህ ይሆንኩ ምናምን ነገር ስላቸው ደምህ ኦፕላስ ነው እና ደሙ ኦፕላስ የሆነ ሰው መጠጥ መሸከም አይችልም ምናምን ነገር አሉኝና አንዳንድ ጓደኞቼ ደግሞ ደማቸው ኦፕላስ ነው ራሱ 5-6 ይጠጣሉና በጣም የሚገርም ነው። ለማንኛውም ብልላችሁ ፈልጌ ነው ያኔ መሲ ያን ጥያቄ ስጠይቀኝ ምናልባት እሺ ብያት ሊሆን ይችላል። ምክንያቱም እኔ አይደለሁም በሰዓቱ ትናንት ስጠይቀኝ ግን በጣም ነው የደነገጥኩት። ምክንያቱም እየማለች ነበር ስትል የነበረ ማርያምን እግዚአብሔርን እያለች ነው ነበርና ስትምል በጣም ነው የደነገጥኩት የሆነ ስነግራችሁና ምናልባት እንግዲህ አላይታችሁት ከሆነ ያያችሁት ካላችሁ ኦኬ፣ ካላያችሁት ደግሞ ያው እኔ በሄድኩበት መንገድ ልጅ እንዲያድግ አልፈልግም ያልኩት ብዙ ነገሮችን አሳልፌያለሁ። እዚህ ሚዲያ ላይ የማይወጡ ብዙ ነገሮች ማለት ቢወጡ ጥሩ ነው፣ ግን እኔ ምን ላይም ስላልደረስኩኝ ስኬል ላይ ስላልደረስኩኝ የኔ የህይወት ታሪክ ቢወጣ ጥቅም የለውም ብዬ ስለማስብ ነው እንጂ ብዙ ያሳልፍኳቸው ነገሮች አሉ፣ በጣም ብዙ የምር ማለት በእኔ እድሜ ይሁን አሁን ላይ ቆም ብዬ ሳስባቸው ማለት ስኬታማ ሆኜ አይደለም አሁንም የትም አልደረስኩም። ከትናንት ነው ዛሬ ልሻል ይችላልና ቆም ብዬ ሳስበው የምር ይሄን ሁሉ እኔ ነኝ ያሳልፍኩት ምናምን ነገር ብዬ አስባለሁና ስለማይጠቅም ነው እንግዲህ እግዚአብሔር ብሎ የሆነ ቀን ተሳክቶልኝ የምፈልገው ደረጃ ከደረስኩኝ የሆነ ቲቪ ጋር መቅረብ አይቀር አይደል እንዴ? የሆነ ቲቪ ጋር ቀርቤ ከዛ አንዳንድ ነገሮች ማለት ለወጣቶች ያስተምራሉ ብዬ የማስባቸው ነገሮች በሙሉ እናገራለሁ፣ አስተላልፋለሁ ማለት ነው። እና ወደ ዋናው ነገር እንመለስ ቤተሰቦች። እንግዲህ ያው መልሼላችኋለሁ ብዬ አስባለሁ። ገብቷችኋል? እኔ ልጅ እኔ በሄድኩበት መንገድ እንደሄድ ያልኩኝ እነዚህን ችግሮች እንዳያሳልፍ ያ ማለት እንግዲህ ያው እናትና አባት ያሟሉልኝ ማለት አይደለም፣ ግን ያው ብቻ እንደዚህ ነው አልላሉ። ምክንያቱም እኔና እናንተ ከተዋወቅን ብዙ አመቶችን ስንት አመቱን ነው ቤተሰቦች። የሰው ልጅ እንኳን 1 ወር እንኳን ተከታታይ ካገኛችሁ ታውቁታላችሁ። ሚዲያ ላይ ደግሞ ስለ ህይወቴ ታሪክ ብዙ ነገሮችን አውጥቻለሁ።
እና እኔ ባሳለፍኩት መንገድ ልጅ እንዳያሳልፍ ምክንያቱም ከትዳር በኋላ ምንድነው ያለ ልጅ ነው ያለና በዚህ ደግሞ እኔ እኮ እንውለድ አላልኩም አለች። ምክንያቱም የሰው ልጅ አብሮ ከኖረ ምን ሊፈጠር ይችላል? ስለዚህ ያ ነው። ለማንኛውም ውድና የተከበራችሁ ቤተሰቦች በደንብ ላብራራላችሁ ብዬ ነው ዛሬ የመጣሁት። ያው ነገሮችን አስተካክላ መሲ ወደ ገጠር እንድንሄድ ነው ወይ ደግሞ ወደ እናቴ እንድንሄድ። እናቴ በጣም ናፍቃኛለችና የሆነ ጊዜ ታስታውሱ ከሆነ ብቻዬን ሂጄ መሲስ ምናምን ነገር ብላ ትንሽ ቀር ብላት ነበር። ብዙ ነገሮችን ነግሬያታለሁ፣ የተፈጠሩትን እያንዳንዱ ነገሮች ነግሬያታለሁ እና ያ ሁሉ አልፎ ዛሬ እኔና መሲ ታርቀናል። ስለዚህ መሲን እየጠበቅኳት ነው። ምንም አልነገርኳትም። በቃ እንገናኝ ምናምን ነገር ነው ያልኳትና ስለዚህ እናንተም ማዘር ናፍቃናለች። ለካ ማዘር አትብል ብላችሁኛል። እናቴ ናፍቃችኋለች አይደለ? ስለዚህ በደንብ እናንተ ጋርም ማገናኛችሁ ይሆናል ማለት ነው። ስለዚህ መሲ ምን ትላለች? ትስማማለች ወይ አትስማማም የሚለውን አብረን የምናይ ይሆናል። ስለዚህ ውድና የተከበራችሁ ቤተሰቦች መሲን እንጠብቃት እሺ። የምር ናፍቃኛለች ዛሬ ራሱ ትርጉሜ ነሽና የኑሮዬ ማገር የህይወቴ ማገር ዋሴ ነሽና የሰውዬን ዘፈን አላበላሽ የደም ስሬ ቀመር ክፉ ስናልየው እስካለሁኝ በምድር አጽናኛለን ታየን አይንካብኝ አፈር እንዳንገት ማተቤ ጸንተሻል በልቤ ለፍቅርሽ ውለታው ላንቺው ነው ላንቺው። ምን ላድርግ ጋሽዬ ከኋላ የመጣ እኮ ምን ከኋላ ያስደንግጠኝ እኮ ነው። ቆፍጠን ማለት ነው። እሺ ባባ አንቺ አስፈረድሽብኝ እኮ ደህና ነሽ? እንዴት ነሽ? አይ የምሬን እኮ እንዴት ነው ሀሳብ ላይ ነበርኩኝና ቤተሰቦች ተምታችኋል። እንዴት ነሽ? ደህና ነሽ? ሁሉ ሰላም? እንዴት ነሽ? ነሽ ሰውዬው ራሱ አስደነገጠኝ። አንቺ እንዴት ነው? እኔ እኮ መጥቼ ምንድን ነው ያደረኩት? ትናንትና መጥቼ እንደዚህ ትደነግጣለህ እንዴ? ለሴት እኔ መጥቼ ምንድን ነው ያደረኩት መስ ከኋላሽ እንደዚህ አለ እንዴ ነው ማስደንግጣኛል። እንደዚህ ነው ነካሽ? አይ ነው እንደዚህ ላጥፋ እኮ ነው። አይ ኖ ቀድመሽ ነኝ። እንዴት ነሽ? ሁሉ ሰላም? ሰውዬው ራሱ እናታችሁ ቤተሰቦች አይታችኋል። ለሴት እንዴት ትደነግጣለህ? ቆፍጠን አትልም ተብያለሁ። ቆፍጠን ላሉ እስኪ አሁን ከኋላ ነክኝሽ ቆፍጠን በል እሺ። የስ እንዴት ነሽ? ኦኬ ነው በግራ ነው። ለማንኛውም እንዴት ነህ? እንኳን ደህና መጣሽ። አሰብሽበት ስለጉዳዩ ቤበታል እና ምንድን ነው ደግሞ ያለሽ ከንፈርሽ ደርቋል። በነገራችን ላይ እኔ ከመሲ በጣም የምወደው ነገር ብዙዎቻችሁ ታውቃላችሁ፣ መሲ ሜካፕ አትቀባም። አይጥ እንደመሰለሽ ነው የምትመጣት ያልኩት ሰምተሽኛል። ግን ምንድን ነው መሰለሽ ነው ስወጣ አፍሬ ያለው በእውነቱ ያውቄሽ ነው። ለማንኛውም የኔ ፍቅር እንኳን ደህና መጣሽልኝ። ዛሬ እንግዲህ ያው ለአንድ ጉዳይ ነው የጠራሁሽ። ለቤተሰቦች ተናግሬያለሁ። እስኪ በመጀመሪያ ሰላም ታቀርቢላቸውና ስለ ትናንት ነው አንዳንድ ነገር ባያቸው። ስልክ የለም ነው ዝም ብዬ ሰላም። እንዴት ናችሁ? ውድና የተከበራችሁ የሁላችንም ቤተሰቦች ደህና ናችሁ? እንዴት ናችሁ? ያ ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ በቃላችን መሰረት መጣናል እና ያው ቤኪ ቃሉን እያከበረ ነው። ዛሬ ያው እንደምታዩት በቀን በቀን ለመከሰት በያዘው ጥሩ ሀሳብ ነው ያለኝ እና በጣም ደስ ብሎኛል ስለመጣን። በጣም ናፍቀኸኝ ነበር፣ እናንተም ውድ ቤተሰቦች በጣም ናፍቃችሁኝ ነበረ። ያው ስለ ትላንትናው ጉዳይ ደግሞ ቤት ከሄድኩ በኋላ የተወሰኑ ነገሮችን አስቤ አንሰላስዬ ያው እዚህም እያለሁ ቅር ቢለኝም ያው የተወሰኑ ነገሮችን አምኜባቸዋለሁ። ሀሳቡን እኮ ከበፊት ምን አምንበታለሁ። ልክ ነህ። ብዙ ነገሮች ትዳር ስንገባ ብዙ ነገሮች ይከብዳሉ። ያው ሁሌም ደግሞ እንደምናወራው እኛ ወደፊት የምንወልዳቸው ልጆች ቢያንስ ከኛ አንድ ስቴፕ ከፍ ብለው
እኛ ካደግንበት ወይ ደግሞ እኛ ከመጣንበት መንገድ አንድ ክፍል ከፍ ብለው ያድጉ። እኔም የፈለኩት ይሄ እንድትረጂ ነው። ገብቶሻል? ምናልባት ሰሞኑን እንግዲህ በምን ምክንያት ማለት አንዳንዴ እንደዚህ ነገሮች የሚታሰቡ የሆነ የሚያጨናንቅ ነገር ሲኖር ብዬ አስባለሁ። አይዞሽ፣ በመካከላችን ምንም የሚፈጠር ነገር የለም። ገብቶሻል? ከዛ ሲቀጥል ዛሬ የመጣሁት ለትልቅ ጉዳይ ነው። በጣም ለትልቅ ማለት ነው። ይሄ ምንድነው? ለቤተሰቦች ተናግሬያለሁ። ቤተሰቦች እንግዲህ ያው ልናገር ፍቅርሻለሁ የምር ለመናገር አይደለም። ይሄ እኮ ግልጽ ነው። አንቺም ታውቂያለሽ፣ ፋሚሊዎችም ያውቃሉ። ግን የሚገባ ዋናው ነገር ምንድነው? ዛሬ እንግዲህ መቼ ደረሽ ለተወሰነ በአንድ ለሁለት ቀን እረፍት ተሰጥቶኛል ማለት ነው። ከስራ ቦታ ያው ሰሞኑን በጣም በደንብ እየሰራው ነበረ። ያው ማለት ትናንት ከመምጣታችን በፊት ራሱ አምሽቼ ነው የምወጣው፣ በጠዋት ነው የምገባው ምናምን እና ከሰዓት ውጭ የሆኑ ስራዎችን እየሰራው ነበረና አንደኛ ጥምቀት መጥቷል እና ለጥምቀት አይደለም ማለት እንደዚህ ፋሚሊዎች ጋር መሄድ የምትፈልጉ ምናምን ብሎ የሆነ ማለት እንትን ነው የጥምቀት የሚወጣ ከሆነ ቀድማችሁ ውጡ። አሁን ሌሎች ገባሽ? ምክንያቱም ሁሉም ሰው እንደወጣ ነው። የጥምቀት በእርግጥ ሙሉ ይዘጋል፣ ግን ደግሞ ማለት ወደ ሌላ ሀገር የሚሄዱ ልጆች አሉ። አሁን ከኔ ጋር በጣም ብዙ ናቸው፣ 10 ምናምን ልጆች ናቸው። 10 ምናምን ሰራተኛ አስበሽዋል። በየሀገሩ ሂዶ እስኪመለስ መንገድ ሊዘጋ ይችላል፣ የሆነ ሌላ ጋር ይችላል። ቤተሰብ ጋር አንድ ሁለት ቀን እንትን አይልም። ስለዚህ ሁለቱ ናችሁ በሁለት ልፍቀድላችሁ ምናምን ነገር ብሎ ሰው አንተ በፈለግከው ቀን ማለት በፈለግነው ቀን እና ሳውቁ ምናምን ብሏል። ስለዚህ ምን አሰብኩኝ ወደ ገጠር ለመሄድ አስቤያለሁ። ወደ እናቴ ከማን ጋር አብረን ነው አብረን ነው የምንሄደው። በነገራችን ላይ ግን ለከማዘር ብለውኛል። አሁን ግን ይሄ ነገር ፕራንክ አይደለም። የሆነ ጊዜ እንዳደረግኩ ነው እግዚአብሔር አይደል እኔ ቤተሰቦች የሆነ ሰዓት ታስታውሳላችሁ መናኸሪያ ድረስ ወስዱኝ እንዴት አሰቃይቶ እንደመለሰኝ በጣም አበሳጭቶኝ ነበር። እኔ እኮ ችግር አለብኝ። እሺ አሁን የእውነቴን ነው። ከእናቴ ጋር ከተገናኛችሁ ምን ያልገናል? ከእናታችን ጋር እናትሽ ናት አማቴ ይሄ የድሮ እንትን ነው። እናቴ ይቀርባል አይደል? በወለድ ቋንቋ አይደለም። አይ አንተን የመሰለ ልጅ ስለወለደች አመስግኝ ባይዘወት። አይ በነገራችን ላይ በጣም ነው የምወዳቸው ማዘርን። ያው በነገራችን ላይ ቤኪ ማለት ነው ማዘር ምናምን የሚለው ለምዶበት ነው ማለት በቃ ሁሌ የሚጠራበት ቋንቋ ስለሆነ ነው እንጂ ይሄ ለማራቅ ምናምን ሳይሆን ብቻ ማዘር ነው የሚላቸው እና እኔም ማዘር ነው የምላቸው በዛ ለምጂ እና በጣም ነው የምወዳቸው፣ በጣም ነው የማከብራቸው። በጣም ብዙዎቻችሁ ደግሞ በሳቸው ፊት ላይ ሁላችሁም የየራሳችሁን እናት ታያላችሁ። እናቴን አታስረጅብኝ። በነገራችን ላይ እኔ ማዘርን ለማስረዳት ሳይሆን ከአክብሮት አንጻር ነው የምፈልገው ነገር እና ለማለት የፈለኩት ምንድነው በጣም ብዙ ቤተሰቦቻችን ማዘር ስትመጣ ሲመጡ የምሬን ነው ማዘር ሲመጡ ማለት ነው ማዘር ሲመጡ በጣም ብዙዎች በሷ ፊት ላይ ማለት ነው በቃ ሁሉም የየራሱን እናት ያያል። በቃ ያላት ባህሏ ወጉን ጠብቃ እስከዛሬ የቆየችበት መንገድ ምናምን በቃ ብዙ ሰዎች ሁሉም ሰው የየራሱን እናት ያያል በሳቸው ፊትና ስትመጣ እኔ ብቻ ሳልሆን ቤተሰቦች ራሱ በጣም ነው ደስተኛ የሚሆኑት እና ማዘር ጋር የእውነት ልንሄድ በመሆኑ በጣም ደስ ብሎኛል። ስለዚህ እኔ በቃ በማንኛውም ሰዓት ቀድማ አሳውቀኝ ክላሴን አስተካክላለሁ። በጣም ደስተኛ ነኝ ለማለት እኔም በጣም ደስ ብሎኛል። የምሬን ማለት ከሁሉም ምን መሰለሽ አሁን አንዳንዴ የምትወጂው ሰው እናትሽ ሲወደድሽ በጣም ነው ደስ የሚለውና እኔ ደግሞ ከዛ በላይ አንቺ ከመውደድሽ በላይ ደግሞ እናቴ አንቺን ስለምትወድሽ ለኔ በጣም ትልቅ ደስታ ነውና ስለዚህ በቃ ለቤተሰቦች ለመናገር ያክል ነው። ቤተሰቦች መሲም ፈቃደኛ ናት ማለት ነው ከእናታችን ለቤት አይደል? ያው መንገድ ሰላም ነው አሁን ላይ ብቻ እኛም ደርሰን እስክንመለስ ሰላም ያርግልን፣ ለዘላለም ሀገራችንን ሰላም ያድርግልንና በቃ ያው በሁለት ቀን የተፈቀደልን ነገሮችን አንቺ ማስተካከል ሰሞኑን ፈተና መኖር አለመኖሩን አጣሪ። ምክንያቱም አሁን ላይ የኮሌጅ እንትኖች ሲመስለኝ እንደ ሃይስኩል ወይ ደግሞ ምንድነው ከሃይስኩል በታች ምንድነው በለኝማ ካታቻው አለ ሃይስኩል ማለት ከ8 ምናምን ከ1 እስከ 8 ማለት ሃይስኩል ከ8 ከ9 እስከ 12 ከ9 እስከ 12
ከዛ በታች ያለው የሚባሉ አንደኛ ደረጃ ምናምን በቃ ይሁን ለማንኛውም ሃይስኩል ምናምን ወይ ደግሞ ምክንያቱም ፈተና ቀድሞ ነው የሚነገረው እንዲያነቡ ምናምን ነገር። ኮሌጅ ላይ ግን ስሰማም የሆነ ቀን ማንቸስተር ነግሪ ድንገትም ፈተና አለ ይባላል አይደል? ድንገት በቃ ዛሬ ሳይታወቅ ፈተና አለ ይባላል እና እንደ ታችኛው ምናምን አይደለም እንደ ሚድል ስኩል እንደ ሃይ ስኩል ምናምን ጠገብ ይላሉ የኮሌጅ መምህሮች። እንደዛ ሳይሆን ራሳቸው ራሳቸው እንደሚመቻቸው ተማሪውም አንዳንዴ ተማሪውም እንደሚመቸው ይሆናል። ግን ብዙ ጊዜ መምህራኖች ሌላ ቦታም ስለሚያስተምሩ ግቢ ላይ ምናምን ሌላ ኮሌጅ ላይ ምናምን ስለሚያስተምሩ እነሱ በሚመቻቸው ሰዓት አመቻችተው የራሳቸውን ውሳኔ በብዛት ስለሚወስኑ እኔ ክላሴን መጀመሪያ ላስተካክልና ከዛ አንተም ደግሞ ፍቃድ አለቃ ጋር ከጠየቅ በኋላ እሱ ችግር የለውም። እኔ ጋር አንቺም እንዳልኩሽ ቼክ አድርጊ ቀደም ብለሽ ቢያንስ ለምሳሌ ነገ ቼክ አድርገሽ በሁለት ቀን ምንም እንደሌለ መምህሮች ጋር አጣሪ እና ቤተሰቦች እኔም ጋር ያለው ጨርሰን ወደ እናታችን እንሄዳለን ማለት ነው። ማዘርጋ እንገናኛለን። በእርግጥ ስንሄድ ቪዲዮ እንሰራላችኋለን መናኸሪያ ስንገባ ምናምን። ሌላ የምትያችሁ ነገር አለ? ቀደኛንሽ እዳቻለሁ ባይ ቃል እንደሰማይ